film opens in a restaurant. ፊልሙ የሚጀምረው በሞስኮ በሚገኝ አንድ ምግብ ቤት ውስጥ ነው። ኦሌግ የተባለ የጦር ሰራዊት አባል ከሴት ጓደኛው ኤሌና ጋር ቀጠሮ ይዟል። ሁለቱ እየተቃለዱና ጊዜያቸውን እያጣጣሙ ሳለ ምሽቱ ሲያልቅ አብረው ተጨማሪ ጊዜ ለማሳለፍ ይወስናሉ። በዚሁ ቅጽበት ፓሪስ ውስጥ አንዲት አውሮፕላን ለማረፍ ስትዘጋጅ በድንገት በአውሮፕላን ውስጥ ያሉት መብራቶች በሙሉ ይጠፋሉ። ተሳፋሪዎቹም ራሳቸውን ይስታሉ። የመብራት መቋረጥ በዓለም ዙሪያ መሰራጨት ይጀምራል። በምስራቅ አውሮፓ ከሚገኝ ትንሽ አካባቢ በስተቀር በሁሉም ቦታ ጨለማ ይነግሳል። ሞስኮ ውስጥ ኦሌግና ኤሌና እንግዳ ነገር እየተከሰተ መሆኑን ይረዳሉ። ወደ ሆቴሉ መቀበያ ክፍል ሎቢ ሲሮጡ በሕንፃው ውስጥ ያሉ ሰዎች በሙሉ ተሰብስበው ዜናውን ለመከታተልና ምን እየተፈጠረ እንደሆነ ለመረዳት ሲሞክሩ ያገኟቸዋል። መብራት ባላቸው አካባቢዎች የሚኖሩ ሰዎች በዓለም ዙሪያ እየሆነ ያለውን ነገር በድንጋጤ በዜና ይመለከታሉ። ጨለማ ከዋጣቸው አካባቢዎች ጋር ያለው ግንኙነት ሙሉ በሙሉ በመቋረጡ እዚያ ያሉ ሰዎች ምን እየደረሰባቸው እንደሆነ ማንም አያውቅም። መልስ ለማግኘት በዳልማቶቭ የሚመራ የወታደሮች ቡድን በድንገት ጨለማ ውስጥ ወደ ወደቀችው ኪሮቭ ከተማ ለስላይ ይላካል። ኦልጋ የተባለች ጋዜጠኛም የሚያገኙትን ነገር ለመመዝገብ አብራቸው ትሄዳለች። መንግሥት ቀደም ብሎ ድሮኖችን ወደ አካባቢው ልኮ የነበረ ቢሆንም አንዳቸውም አልተመለሱም። ወታደሮቹ በመጨረሻ ሲደርሱ የሚያስደነግጥ ነገር ያጋጥማቸዋል። በጨለማው ወገን ያሉ ሰዎች በሙሉ ሞተዋል። ሰዎች ብቻ ሳይሆን እንስሳቱም ጭምር። ሁሉም ነገር በአንድ ቅጽበት የሞተ ይመስላል። ከተማውን መፈለጋቸውን ሲቀጥሉ ወደ ተለያዩ አፓርታማዎችና ሕንፃዎች ይገባሉ። በውስጥም ሁሉም ነገር ልክ እንደነበረ ነው። ሕይወት በድንገት የቆመች ይመስላል። አንድ ወታደር ባልታወቀ አካል ጥቃት ይሰነዘርበታል። የቡድኑ አባላት በፍጥነት ሊረዱት ቢሮጡም አጥቂው ባያቸው ጊዜ ወታደሮቹ ወዲያውኑ ተኩስ ይከፍታሉ። ሆኖም ግን ጥይቶቹ ምንም ሳይበግሩት ሮጦ ያመልጣል። የቆሰለውን ወታደር ወደ አውሮፕላን ይዘውት በመመለስ የአጥቂውን ፊት አይቶ እንደሆነ ይጠይቁታል። እሱ ግን አካባቢው ጨለማ ስለነበርና ትግሉ ፈጣን ስለነበር ምንም ማየት እንዳልቻለ ይነግራቸዋል። ነገሮች በዚሁ ሁኔታ ለአንድ ወር ይቀጥላሉ። ነገር ግን መንግሥት አሁንም ለተፈጠረው ነገር መፍትሄ አላገኘም። በዚህ ምክንያት ዩሪን ጨምሮ ሁሉም የቀድሞ ወታደሮች የምርምር ቡድኖችን እንዲረዱ ተደርተዋል። በማግስቱ አዲስ የቤተ ሙከራ ውጤት ይፋ ይሆናል። ሌተና ማሪና እንደገለጸችው በሟቾች ላይ በተደረገ ምርመራ የሞቱት መንስኤ በራሳቸው አካል በወጣ ኒውሮቶክሲን የተባለ የነርቭ መርዝ ምክንያት እንደሆነ ታውቋል። በሌላ አነጋገር የሆነ ነገር የሰውነታቸው ሴል ይህን መርዝ በመጠን በላይ እንዲያመንጥ አድርጎ ገድሏቸዋል። ለአዲሱ ቡድኖች ሁለት ዋና ሥራዎች ተሰጥቷቸዋል። አንደኛው ሳይንቲስቶች የዚህን መርዝ መንስኤ እንዲረዱ ፍንጮችን መፈለግ፣ ሁለተኛው ለቁሳቁስ አቅርቦት ዘልቀው ወደ ኳራንቲን ዞኑ መግባት ነው። ልክ ሊንቀሳቀሱ ሲሉ በመሠረቱ ላይ ከፍተኛ ማስጠንቀቂያ ደወል ይጮኻል። ራዳር ከቸካ ውስጥ የአንድ ግዙፍ ነገር እየመጣ እንደሆነ ያሳያል። ወታደሮቹ ጠላቱን በግልጽ ማየት ባይችሉም ዳልማቶቭ አካባቢውን ለማብራት ወደ ሰማይ ተኳሽ መብራት ይተኩሳል። እንደ እንግዳ የሆኑ አካላት ሲቃረቡ ወታደሮቹ ምን ላይ እንደሚተኩሱ ባያውቁም መተኩስ ይጀምራሉ። በማግስቱ ጠዋት በብርሃን ሲታይ የጥፋቱ መጠን ግልጽ ይሆናል። አጥቂዎቹ የዱል ዱቦች ነበሩ። ወታደሮቹን ገድለው የበሏቸው ነው። ታሪኩ በመቀጠል ወደ ወታደራዊ ሆስፒታል ውስጥ ወዳለው ሳሻ ይሻገራል። የመብራት መቋረጡ ከተከሰተ ጀምሮ ሳሻ ስለ አንድ መላጥ ሰው በሕልሙ ይረበሻል። አንድ ቀን ጂኒያ የተባለ ሰው ሊጠይቀው ይመጣል። ሳሻ በፍርሃት ጠባቂዎችን ቢጠራም አንድ እንግዳ ነገር ይረዳል። ጂኒያ በክፍል ውስጥ በአካል የለም። ሁለቱ ሲነጋገሩ የነበረው በሳሻ አእምሮ ውስጥ ብቻ ነበር። በዚህ መሃል በጦርነት ግቢ ውስጥ ያሉ ወታደሮች ወደ ተለያዩ ኳራንቲን ዞኖች ይንቀሳቀሳሉ። ዞኑ ሲደርሱ የተደመሱ ታንኮችና በሕንፃዎች መካከል የተፈጠረ ግዙፍ ስምጥ ያያቃሉ። የጥፋቱ ምስል በፍጥነት ይሰራጫል። ይህ ሁኔታ ሕዝቡን ለድንጋጤና ለህይወት ይዳርጋል።
ወንጀል ይበዛልና ከተማዋ በግርግር ትጣመቃለች። መንግሥት ችግሩን ለመፍታት እየሠራውኛል ቢሉም ብዙዎች ግን መሪዎቻቸው እውነቱን እየደበቁ እንደሆነ ያምናሉ። ወታደሮቹ ሰፊ ቦታን መፈለግ በትንሽ ቡድኖች ይከፋፈላሉ። ዩሪና ኦልጋ በቡድን 7 ይመደባሉ። አንዱ ሕንፃ ውስጥ ፍለጋ ሲያደርጉ አንድ ወታደር መጋዘኑን ደርስ ሲከፍት በድንገት ብረቶች ላዩ ላይ ወድቀው እግሩን ያቆስሉታል። ጓደኛቸው በመጎዳቱ ቡድኑ ሐኪም እስኪመጣ ድረስ እዚያው ቤት ውስጥ ለመቆየት ይወስናሉ። በማግስቱ ጠዋት ኤሌና መጥታ የቆሰለው ወታደር እግሩ እንዲጋፍን ለተሻለ ሕክምና ወደ ሞስኮ መመለስ አለበት ይለተዋለች። በሌላ በኩል በአንድ አፓርታማ ውስጥ ያደሩ ዩራና ቡድኑ ቁርስ እየበሉ ሳለ በአቀራቢ ሱቅ ላይ እንግዳ ነገር ያስተውላሉ። ዩራ የኦልጋን ቀረጻ በማየት ሲያስተራግጥ መጀመሪያ ሲመጡ ሱቁ በሮች ዝጎች እንደነበረ ያስታውሳል። በሁኔታው በመገረም ዩራና ጥቂት ወታደሮች ሱቁን ለመፈተሽ ይሄዳሉ። ትህነቱ ኤዴ የተባለ ሰው ወደ ሳሻ ሲቃረብ ያሳያል። ኤዴ እሱ የሰው መልክ ያለው የሌላ ፕላኔት ፍጡር እንደሆነ ይገልጻል። ለዓለም አቀፉ ጨለማ ተጠያቂ የሆነውን ራ የተባለ ፍጡርን ለመፈለግ የሳሻ አእምሮ ጥሎታ እንዲያስፈልገው ይነግረዋል። ብዙም ሳይቆይ ሌተናንቱ ኤዴን እንዲታሰር አድርጋለች። ነገር ግን ሁሉንም ነገር ለማስረዳት ፈቃደኛ እንደሆነ ይገልጻል። በምርምር ክፍል ውስጥ ሙሉ ታሪኩን ይናገራል። ኤዴና ሕዝቦቹ የመጡት የሌላ ጋላክሲ ነው። የእነሱ ዝርያ የተወሰነ ዕድሜ ሲደርሱ እርጅና ይቆማል። መሞት የሚችሉት ከተገደሉት ብቻ ነው። የፕላኔታቸው ስናይ መጠፍ ስትጀምር አዲስ መኖሪያ ዓለም ለመፈለግ ጀመሩ። በመጨረሻ ምድርን መረጡ። ኤዴና ራ ደግሞ ፕላኔቷን ለሕዝባቸው ምቹ እንዲሆን ያድርገው ቀድመው ልተላለፉ። በ200,000 ዓመት በፊት መጀመሪያ ሲመጡ የሰው ልጆች ከፍተኛ የአእምሮ ጥሎታና የቴሌፓቲ ችሎታ ነበራቸው። እንደ ኤዴ የገለጸው የጥንት ስልጣኔዎች ፒራሚድ የምትባል ግዙፍ ግንባታዎች በዚህ ችሎታቸው ነው። ነገር ግን ይህ ችሎታ ለነሱ ስደት ስለነበረ እሱና ራ የሰው ልጅን አእምሮ ጥሎታ አጠፋ ባዮዌብ ፈለቀቁ። አሁን ደግሞ ሕዝቦቹ ከመድረሳቸው በፊት የሰው ልጅን ሙሉ በሙሉ ማጥፋት ዓላማ አላቸው። ትልቁ ችግር የሌላ ፕላኔት መንገደኞች በ2 ቀን ውስጥ ምድር ይደርሳሉ። ራን ለማቆም ጥቂት ሰዓቶች ብቻ ነው ያላቸው። ምሽት ሲሆን በራ ቁጥጥር ውስጥ ያሉት በሺያት የሚቆጠሩ የኳራንቲን ዞኑ ሰዎች በሦስቱ የጦር ሰራፍ ላይ ጥቃት ይሰነዝራሉ። ጦርነቱ የህልውና ትግል ይቀየራል። ወታደሮቹ ቢከላከሉ ግን አጥቂዎቹ እጅግ በጣም ብዙ ናቸው። ወታደሮቹ ጥይት እያለቃቸው ሲቸገሩ ዩሪና ቡድኑ እርዳታን ለመጠየቅ መልእክት መብራት ወደ ሰማይ ይተኩሳሉ። በመቆጣጠሪያ ጣቢያ ውስጥ አዛዡ ወታደሮችን ለጦርነት እየዘጋጀ ሳለ በሁሉም አቅጣጫ መልእክት መብራቶች ሰማዩን ያደምቃሉ። የሰው ልጅ ኃይል ከጠላቱ ጋር ሲነጻጸር እጅግ በጣም ንጥነስ እንደሆነ ግልጽ ይሆናል። በዚህ ሰዓት ብቸኛው ተስፋ ኤዴ ነው። እሱም ለመርዳት ፈቃደኛ ይሆናል። ጥቃቱን ለማቆም ብቸኛው መንገድ ራን ማግኘት እንደሆነና እሱን ለማግኘት የሚችለውም ሳሻ ብቻ እንደሆነ ይገልጻል። ሳሻ ትኩረት አድርጎ ከቆየ በኋላ የራን መገኛ ቦታ በስል ይገልጻል። ራ የተደበቀው በኪሮቭ ከተማ ውስጥ በሚገኝ ረዥም ሕንፃ ውስጥ ነው። በዚህ መሃል በራ ቁጥጥር ውስጥ ያሉ ሰዎች ጥቃታቸውን ይቀጥላሉ። ወታደሮቹ አንድ በአንድ ሲገደሉ፣ ዩራ ግን ክፉዩ ቢንቆሰል ተዋግቶ ይተርፋል። በመሰረቱ ላይ ያሉ ዳልማቶቭ ወታደሮች በታንክ ወደ ኪሮቭ ይጎዛሉ። ኪሮቭ ሲደርሱ ማንም ጥቃት አለመሰናዘሩ ይገርማቸዋል። ነገር ግን መንገዶቹ በራ ቁጥጥር ውስጥ ያሉ ሰዎች ተሞልተዋል። ወታደሮቹ በመንገዳቸው የሚቆመውን ሁሉ በታንክ እየገፉና እየደቀተሙ ይፈዳሉ። አዛዡና ጥቂት ወታደሮች ጠላትን ለመከላከል በሕንፃው ስር ሲቀሩ፣ ቀሪዎቹ ደግሞ ወደ ላይ ይወጣሉ። በሕንፃ ውስጥ ያሉ አጥቂዎችን ድል ሲያደርጉ ኤዴንና ወታደሮቹ በመጨረሻ ሕንፃው ጣሪያ ላይ ይደርሳሉ። ከራ ጋር ፊት ለፊት ሲገናኙ ዩሪ ሊያጠቃ ይሞክራል። ነገር ግን ራግን በቀላሉ ገፍቶ ከሕንፃው ጠርዝ ላይ እንዲንጠለጠል ያደርገዋል። ከዚያም ኤዴ ከወንድሙ ጋር ፍልሚያ ይጀምራል። ሁለቱ እኩል በሆነ ኃይል ይጋጠማሉ። ዩሪ ወደ ላይ ተመልሶ ሲወጣ ከስር ከፍተኛ ፍንድታ ይሰማል። ራ ለጥቂት ሰከንድ ሐሳቡ ሲከፋፈል ኤዴ ያን አጋጣሚ ተጠቅሞ ይመተዋል። ከራ አካል ውስጥም አንድ እንግዳ መሳሪያ ይነቅላል። በመጨረሻም ቦምብ ተጠቅሞ ወንድሙን ይገድለዋል። ራ ሲሞት ኤዴ በነበረ ቁጥጥር ውስጥ ያሉ ሰዎችን ሕይወት ወዲያውኑ ያጠፋል።
አሁን ጥቂት የሰው ልጆች ብቻ ነው በሕይወት የቀሩት። ኤዴ ስለ ሰው ልጅ ያለውን እውነተኛ አስተሳሰብ ይገልጻል። እንደሱ የሰው ልጅ ርኅራኄ የሌለው እና በምክንያት የሚመራ ፍጡር ነው። ጂኒያ ኤዴ አስቀድሞ ስላለው አደጋር እንዳልነገራቸው በቁጣ ይጠይቀዋል። ኤዴ እኔ ለሰው ልጅ የሚገባ አምላክ ነኝ ብሎ ሲታበይ ጂኒያ በቢላ ሊወጋ ይዘላል። ነገር ግን ኤዴ በኃይሉን በመጠቀም ጂኒያን ይቆጣጠረዋል። ጂኒያ ሌተናንቱ ማሪናን እንዲወጋት ያደርገዋል። በዚህ ጊዜ ጂኒያ በኤዴ ቁጥጥር ስር ወድቀው ከበከሉ ኤዴን ይዞት በሕንፃው ቃርጅ ላይ ይዘላሉ። ሁለቱም ይሞታሉ። አሁን 4 ሰዎች ብቻ ነው በሕይወት የቀሩት። የሌላ ፕላኔት መንኮራኩር ምድር ላይ ሲያርፍ ዓለም በዝምታ ትመለከታለች። መንኮራኩሩ በሩን ቀስ ብሎ ሲከፍት እነዚህ 4 ሰዎች በፍርሃትና ጥንቃቄ ይጠብቃሉ። ነገር ግን ማንም አይወጣም። ኦሌግ ኤዴ ከራ የነቀለውን መሳሪያ ይዘዋል። ከሁለቱ ሴቶች ጋር በመሆን ከሞቱ ወታደሮች መሳሪያ ሰብስበው ወደ መንኮራኩሩ ይገባሉ። መንኮራኩሩ በሩን የከፈተው ራን እየጠበቀ ስለነበር ነው። በውስጥም በመቶዎች የሚቆጠሩ የሌላ ፕላኔት ፍጡራን በመኝታ ሳጥኖች ውስጥ ተኝተው ያገኛሉ። ኦሌግ መሳሪያውን ሲያነቃው ኦክሲጅን ወደ ሳጥኖቹ መግባት ይጀምራል። ፍጡራኑን በጥይት መግደል እንደሚችሉ ቢያውቁም ሁሉንም አንድ በአንድ ለመግደል በቂ ጥይትና ጊዜ እንደሌላቸው ይረዳሉ። ከዚያም ኦልጋ በመሬቱ ላይ የሚሄዱ የኦክሲጅን ቦምቦችን ታያለች። አንዱን ቦምብ ማድመጥ ብዙ ፍጡራንን በአንድ ጊዜ መግደል ይቻላል። በዚህ ሜትድ ተጠቅመም 3ቱም በመንኮራኩሩ ውስጥ ያሉትን ቦምቦች በሙሉ በማፋደድ ወራጁን ሳይጀመር ያስቆማሉ። የሌላ ፕላኔት ልጆች ያለባቸው ክፍል ሲደርሱ ግን ንጹሐን ልጆችን ለመጉዳት ይቸገራሉ። በመጨረሻ ትህኒት በመቶዎች የሚቆጠሩ የሌላ ፕላኔት ልጆች ከሳጥኖቻቸው ወጥተው አዲሷን ቤታቸውን ምድርን ለማየት በጉጉት ሲወጡ ያሳያል። የፊልሙን ሙሉ ታሪክ ከማየት ከፈለጋችሁ ርዕሱ ዘ ብላክ አውት ዩ ይባላል።